ብዙ ጊዜ በወንጀል የሚከሰሱት ሰዎች ናቸው። በዛሬው ፕሮግራሜ ድርጅት፣ ተቋም በወንጀል ይከሰሳል? በሕግ ሰውነት የተሰጠው ድርጅት በወንጀል ይጠየቃል ወይ? በዛሬው ፕሮግራሜ ለዚህ መልስ ይዤላችኋለሁ። ሰላም ሰላም፣ ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የሕግ ፕሮግራም በተቻለው በዛሬው ፕሮግራሜ የሕግ ሰውነት የተሰጠው ድርጅት የወንጀል ተጠያቂነት ምን ይመስላል የሚለውን በዝርዝር የምነግራችሁ ይሆናል። ሰብስክራይብ በማድረግ አብረውን ይሁኑ። እንግዲህ በሕግ ሁለት አይነት ሰዎች አሉ። እሱም የተፈጥሮ ሰው በተፈጥሮ ሰው ትክክለኛ ሰው የምንለው ነው የተፈጥሮ ሰው። ሌላኛው ደግሞ በሕግ ሰውነት የተሰጠው ተቋም ወይም አርቲፊሻል ሰው የሚባሉት ናቸው። በሕግ ሕጋዊ ሰውነት የተሰጠው ሰው ማለት የንግድ ድርጅቶች፣ ማህበራት፣ መሰል ሌሎች ድርጅቶች የሚመለከት ነው። የተፈጥሮ ሰው በወንጀል ሲሰራ በሕግ እንደሚጠየቅ ሁሉ የሕግ ሰውነት የተሰጠው ድርጅት በወንጀል የሚጠየቅበት ሁኔታ በሕጉ ተደንግጓል። ለመሆኑ ያንን ከማየታችን በፊት ድርጅት ምንድን ነው? በሀገራችን የድርጅት የወንጀል ተጠያቂነት በተመለከተ መነሻ የሆነው በ1996 የወጣው የኢፌዴሪ የወንጀል ሕግ አንቀጽ 34 ሲሆን ለድንጋጌው ዓላማ የድርጅት ምንነት ትርጓሜ ሰጥቶ እናገኛለን። በዚህ ድንጋጌ አንቀጽ 4 መሰረት ድርጅት ማለት መንግስታዊም ሆነ መንግስታዊ ያልሆነ ህዝባዊም ሆነ ግላዊ መዋቅር ያለው አካል ሲሆን ለንግድ፣ ለኢንዱስትሪ፣ ለፖለቲካ፣ ለሃይማኖት ወይም ለሌላ ዓላማ የተቋቋመና በመንግስት እውቅና ያገኘ ማናቸውን ማህበር እንደሚያጠቃልል ደንግጓል። ሆኖም የመንግስት አስተዳደር አካላት ወይም ተቋማት በሕግ ሰውነት የተሰጣቸው ቢሆንም በዚህ ድንጋጌ ውስጥ በድርጅትነት የሚሸፈኑ አይደሉም። ድርጅት በወንጀል የሚጠየቅበት ሁኔታ ምን ይመስላል? የሕግ ሰውነት የተሰጠው ድርጅት በወንጀል ተጠያቂ ሊሆን የሚችለው በወንጀል ሕጉ አንቀጽ 34 የተመለከቱት ሁኔታዎች ናቸው። አንድ የወንጀል ድርጊት በድርጅቱ ከተፈጸመ አስቀጪ እንደሆነ ሕጉ በግልጽ ሲደነግግ እና ከኃላፊዎቹ ወይም ከሰራተኞቹ አንዱ ከድርጅቱ ስራ ጋር በተያያዘ የድርጅቱን ጥቅም በሕገ ወጥ መንገድ ለማራመድ በማሰብ ወይም የድርጅቱን ሕጋዊ ሁኔታ በመጣስ ወይም ድርጅቱን በመሳሪያነት ያላግባብ በመጠቀም በዋና ወንጀል አድራጊነት፣ በአነሳሽነት ወይም በአባሪነት ወንጀል ካደረገ ነው። በዚህ ሁኔታ አንድ ድርጅት በወንጀል የሚጠየቅ ይሆናል ማለት ነው። ድርጅት በወንጀል ሊጠየቅ የሚችለው አንድ ወንጀል በድርጅት በተፈጸመ ጊዜ ድርጅቱ በወንጀል ሊጠየቅ እንደሚችል በሕጉ በግልጽ ሲደነግግ ነው። ይህ መነሻን በማድረግም በሀገራችን በስራ ላይ ያሉ በርካታ የወንጀል ድንጋጌዎች ያሉ ሲሆን ድርጅት በወንጀል ተጠያቂ የሚሆንባቸው ሁኔታዎችንም በግልጽ ደንግጓል። ለምሳሌ ሙስና ወንጀሎችን ለመደንገግ የወጣው አዋጅ ቁጥር 881/2007 በአዋጅ አንቀጽ 5 ላይ በፌዴራል የታክስ አስተዳደር አዋጅ ቁጥር 983/2008 አንቀጽ 132 ላይ በወንጀል ድርጊት የተገኘ ገንዘብ ወይም ንብረትን ሕጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ መርዳት ለመከላከልና ለመቆጣጠር የወጣው አዋጅ ቁጥር 780/2005 አንቀጽ 33 በሰው የመነገድና ሰውን በሕገወጥ መንገድ ድንበር በማሻገር ወንጀል ለመከላከል ለመቆጣጠር የወጣ አዋጅ ቁጥር 1178/2012 አንቀጽ 18 ላይ የሽብር ወንጀል ለመከላከልና ለመቆጣጠር የወጣ አዋጅ የጸረ ሽብር አዋጁ 1176/2012 አንቀጽ 17 እና የጦር መሳሪያ አስተዳደር አዋጅ 1177/2012 አንቀጽ 2 ላይ የድርጅት በወንጀል የሚጠየቅበትን የሕግ ማዕቀፍ በዝርዝር ደንግገዋል ማለት ነው። ሕጋዊ ሰውነት በተሰጠው ድርጅት ላይ የሚጣል የወንጀል ቅጣት ምን አይነት ነው የሚለውን ለማየት እንሞክር። ድርጅት በወንጀል ጥፋተኛ ሆኖ ቢገኝም ድርጅት እንደተፈጥሮ ሰው ማሰር ስለማይቻል በድርጅቱ ላይ በዋናነት የሚጣለው ቅጣት በወንጀል ሕጉ አንቀጽ 90 ንዑስ አንቀጽ 3 በተመለከተ የገንዘብ መቀጮ ነው። ይህ ማለት አንድ ወንጀል በተፈጥሮ ሰው ሲፈጽም በእስራት የሚያስቀጣ ከሆነ ወንጀል ፈጻሚው ሕጋዊ ሰውነት በተሰጠው ድርጅት ሆኖ ከተገኘ ለእስራቱ ተመጣጣኝ ነው ተብሎ በሕጉ በተደነገገው የገንዘብ መቀጮ ይቀጣል ማለት ነው። ከመቀጮ በተጨማሪ በወንጀል ጥፋተኛ ሆኖ ከተገኘ ድርጅቱ እንዲታገድ፣ እንዲፈርስ፣ እንዲዘጋ ሊወሰን እንደሚችል በወንጀል ሕጉ አንቀጽ 34 ንዑስ አንቀጽ 2 ላይ በግልጽ ተደንግጓል ማለት ነው። በወንጀል ሕጉ አንቀጽ 90 ንዑስ አንቀጽ 3 መሰረት የመንግስት አስተዳደር አካላትን ሳይጨምር የሕግ ሰውነት የተሰጠው ድርጅት በወንጀል ተካፋይ ሆኖ ሲገኝ የድርጅቱ ኃላፊዎች፣ ሰራተኞች በየግላቸው መጠየቃቸው እንደተጠበቁ ሆኖ ድርጅቱ በወንጀል ተጠያቂ ተደርጎ እስከ 5 ዓመት ቀላል እስራት ለሚያስቀጣ ወንጀል 10,000 ብር፣ እስከ 5 ዓመት እስራት ለሚያስቀጣ ወንጀል እስከ 20,000 ብር፣ እስከ 10 ዓመት ጽኑ እስራት ለሚያስቀጣ ወንጀል 50,000 ብር፣ ከ10 ዓመት በላይ ጽኑ እስራት ለሚያስቀጣ ወንጀል እስከ 500,000 ብር መቀጮ እንዲከፍል ሊወሰንበት
ይገባል ወይም ይችላል ማለት ነው። የህግ ሰውነት የሰጠው ድርጅት ጥፋተኛ የተባለበት ድንጋጌ በመቀጮ ብቻ የሚያስቀጣ ከሆነ ድርጅቱ ላይ የሚጣለው ቅጣት የመቀጮን 5 እጥፍ እንደሚሆን በወንጀል ህጉ አንቀጽ 90 ንዑስ አንቀጽ 4 ላይ ተደንግጓል። ሆኖም በወንጀል ህጉ አንቀጽ 90 የተደነገገው ቢኖርም በልዩ ህጎች የተለየ ቅጣት ሊቀመጥ ይችላል። ለምሳሌ በሰው መነገድ እና ሰውን በህገወጥ መንገድ ድንበር የማሻገር ወንጀል ለመከላከል ለመቆጣጠር የወጣው አዋጅ ቁጥር 1178 ህዝባር 2012 አንቀጽ 18 መሰረት በቀላል እስራት ወይም እስከ 5 ዓመት ጽኑ እስራት ለሚያስቀጣ ወንጀል አንድ ድርጅት 500 ሺህ ብር ሊቀጣ ይችላል። ከ5 ዓመት እስከ 15 ዓመት ጽኑ እስራት ለሚያስቀጣ ወንጀል 500 ሺህ እስከ 1 ሚሊዮን ብር ይቀጣል። ከ15 እስከ 20 ዓመት በሚደርስ ጽኑ እስራት ለሚያስቀጣ ወንጀል 1 ሚሊዮን እስከ 2 ሚሊዮን ብር ያስቀጣዋል። ከ20 ዓመት በላይ ለሆነ እስራት ወይም ሞት ለሚያስቀጣ ወንጀል ከ2 ሚሊዮን እስከ 3 ሚሊዮን ብር ድረስ መቀጮ ይቀጣል ማለት ነው። በተመሳሳይ የሽብር ወንጀል መከላከልና መቆጣጠር የወጣው አዋጅ ቁጥር 1176 ህዝባር 2012 የጦር መሳሪያ አስተዳደር ቁጥጥር አዋጅ 1177 ህዝባር 2012 እንዲሁም የሙስና ወንጀሎችን ለመደንገግ የወጣው አዋጅ ለድርጅት ተፈጻሚ የሚሆን የራሳቸው የገንዘብ መቀጮ መጠንን ደንግጓል ማለት ነው። በአጠቃላይ በዘመናዊ የህግ ስርዓት የተፈጠረ ሰው ብቻ ሳይሆን በህግ በግልጽ በተደነገገ ጊዜ ህጋዊ ሰውነት የተሰጠው ድርጅትም የወንጀል ተጠያቂነት ያለበት መሆኑን ማወቅና ድርጅቶች በወንጀል ተጠያቂ ከሚያደርጉ የወንጀል ተግባራት መታቀብ እንደሚኖርባቸው በሚያስገነዝብ ሁኔታ በህጎቻችን አንድ ድርጅት በወንጀል የሚጠየቅበት ሁኔታ አለ ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ ቸርን ሰንብት።